ጤና ይስጥልን የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል የዝንጀሮ ፈንጣጣ አማራ ክልል ገባ ተብሏል። በአማራ ክልል በዝንጀሮ ፈንጣጣ የተያዘ ሰው በባህር ዳር ስለመገኘቱ ነው የተነገረው። በባህር ዳር በዝንጀሮ ፈንጣጣ ምን ያህል ሰው ተያዘ የሚለውንና አጠቃላይ ሂደቱ ያለበት ሁኔታ ምን ይመስላል የሚለውን በመረጃችን የምናስቃኛችሁ ይሆናል። ፋኖ ኪንፋዝ በገላ ወረዳን ተቆጣጥሬያለሁ አለ። በአገዛዙ ጦር ላይ ከፍተኛ ምት በማሳረፍ በርካቶችን ሙትና ቁስለኛ በማድረግ ኪንፋዝ በገላ ወረዳን ተቆጣጥሬያለሁ ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። የአገዛዙ ጦር ወረዳዋን ለመቆጣጠር በድሮን ጭምር ጭፍጨፋ ሲፈጽም ነበረን የተባለው በዜናችን በዝርዝር የምንመለከተው ይሆናል። ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍሮ የሚገኙ ዜጎች በድጋሚ ካሉበት ቦታ በ3 ቀን ውስጥ እንዲነሱ ማስጠንቀቂያ ተሰጥቷቸዋል። በአራተኛው ቀን ማንም ሰው ምንም አይነት እቃውን ማውጣት አይችልም የሚል ማስጠንቀቂያ የተሰጣቸው ተፈናቃዮቹ እባካችሁ ብለው ቢለምኑም ከፍተኛ ድብደባ እንደደረሰባቸው፣ ነፍሰ ጡሮች እንደታመሙ ነው መረጃዎች የሚያሳዩት። በዜናችን ይዘነዋል። ኦነግን በተመለከተ በአዲስ አበባ አዲስ ነገር ተሰምቷል። የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ ከ4 ዓመታት በኋላ አዲስ ነገር አግኝቷል ተብሏል። ኦነግ በአዲስ አበባ ምን አዲስ ነገር አገኘ? ዜናችን የሚያስደምጣችሁ ጉዳይ ነው። ውድ የአዲስ ኢንሳይደር ቤተሰቦች እነዚህንና ሌሎችን መረጃዎች በዜናችን አካተናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታ ይሆንላችሁ። የዝንጀሮ ፈንጣጣ ባህር ዳር ገባ ተብሏል። ባህር ዳር ዘንዘልማ አካባቢ አንድ ሰው የዝንጀሮ ፈንጣጣ የተሰኘው በሽታ እንደተገኘበት ተሰምቷል። ከሳምንታት በፊት ሞያሌ የመጀመሪያው ሰው ከተገኘበት በኋላ ጅማም እንዲሁ ሌላ ሰው በበሽታው እንደተያዘ መዘገቡ ይታወሳል። አሁን ደግሞ ዛሬ ባህር ዳር ዘንዘልማ በአንድ ሰው ላይ የዝንጀሮ ፈንጣጣ ተገኝቷል ተብሏል። በበሽታው እስካሁን በኢትዮጵያ የአንድ ሰው ሕይወት ማለፉን የተነገረው የአማራ ፋኖ ብሔራዊ ኃይል አፋብሃ ጎንደር ቀጠና ዳግማዊ ቴዎድሮስ ወይም 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ኪንፋዝ በገላ ወረዳን ተቆጣጠረ ተብሏል። የአገዛዙ ጦር በኪንፋዝ በገላ ወረዳ በደረሰበት ተደጋጋሚ ምትና ጥቃት እንዲሁም ትጥቅና ስንቅ ማመላለስ እጥረት ምክንያት ሙሉ በሙሉ ወረዳውን ለጎንደር የበጋሻው ክፍለ ጦር አስረክቦ ወጥቷል ሲል አፋብሃ አስታውቋል። ወይራ በር ላይ በነበረው ለአስጨራሽ ውጊያም ከ35 በላይ የጦሩ አባላት እንደተገደሉ 57 ገደም የሚሆኑት ደግሞ ከቀላል እስከ ከባድ ቁስለት እንደደረሰባቸውና ቀሪዎቹ እንደሸሹ ተነግሯል። ያገዛዙ ጦር በቀጠናው በተደጋጋሚ የደረሰበትን ሽንፈት ለመበቀል ከእግረኛ እስከ ድሮን ድረስ ተጠቅሞ ንጹሐንን በመግደል ለመቆጣጠር ሞክሮ ሳይሳካለት ቀርቷል ያለውም የአፋብሃ መረጃ አሁን ላይ ወረዳዋን ለጎንደር የበጋሻው ክፍለ ጦር አስረክቦ ወጥቷል ሲል አስታውቋል። ከፋኖ ጋር በተያያዘ ሌላ ዜና በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎች እንደቀጠሉ ናቸው። ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ በድል የታጀበ ተጋድሎን እያደረጉ ነው ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ አስታውቋል። ሁለቱ የንጉስ ሚካኤል አሊ ኮር ክፍለ ጦሮች ባለፉት 10 ቀናቶች መካነ ሰላም ዙሪያ እያደረጉት ያለው ውጊያም በድል ታጅቦ ቀጥሏል ያለው አፋብሃ ሰኔ 2 ቀን 2017 ዓ.ም ጄኔራል ዘውዱ ሰጣርጌ ለሐሰት ፕሮፓጋንዳ መካነ ሰላም ከተማ የሰበሰቡትን ህዝብ ጥለው እስኪሸሹ ድረስ የመንግስት ጦር ሽንፈት አስተናግዷል ተብሏል። ለተከታታይ ቀናቶች እየተደረገ ባለው በዚህ ውጊያ ሰኔ 1 ቀን 2017 ዓ.ም ምሽት 1 ሰዓት ላይ ያገዛዙ ጦር በመሸገበት በደረሰበት ጥቃት ምሽግ ላይ ጥሎት የሄደውን ተተኳሽና መገናኛ ሬዲዮ ሳይቀር በመማረክ ድል ተጎናጽፈናል ብሏል አፋብሃ። መገናኛ ሬዲዮ ከአንድ ከፍተኛ አመራር የተማረከ ነውም ተብሏል። ከፍተኛ አመራሩ ስለመገደሉም ነው የተነገረው። በዚህ ውጊያም ያገዛዙ ጦር ይዞት የነበረውን ተዋና ሰኞ ቀጠናን ጭምር በመልቀቅ ለፋኖዎች ለማስረከብ ተገዷል የተባለው ይህ አበሳጫቸው ጄኔራል ዘውዱ ሰጣርጌ ታዲያ የታጀቡበትን ዙ23 በበታ ተራሮች ጫፍ ላይ በማስወጣት ወደ ንጹሃን እንደተኮሱ ተነግሯል። ሆኖም ግን በደረሰባቸው ጠንካራ መልሶ ማጥቃት መካነ ሰላም ከተማን ለቀው ለመውጣት ተገደዋል ተብሏል።
ከካዛንቺስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍሮ የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ ልቀቁ ተባሉ። በኮሪደር ልማት ምክንያት የመኖሪያ ቦታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍሮ የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታም በአስቸኳይ እንዲነሱ እንደተነገራቸው ተዘግቧል። እነዚህ ፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረትን አልፎ አንቆርጫ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች አሁን የት እንደሚሄዱ ግራ እንደገባቸው መናገራቸውን ዘገባው አክሏል። ትላንት ምንም ሳያሳውቁን መጥተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከካዛንቺስና ከ05 ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይሄ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ አንቁርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩ ሊያፈርሱት ነው። ወዴት እንሄድ ሲሉ ጠይቀዋል። ብዙ ነፍሰ ጡር ሴቶች በድንጋጤ ታሟል። ሰፈሩ በጣም ብዙ ህዝብ ነው ያለው፣ ግራ ገብቶናል በማለት ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁመዋል። ዘገባው ያነጋገራቸው ሌላኛው ተፈናቃይ ደግሞ ትላንት 5 ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ለዛሬ ስብሰባ እንደጠሩ ይገልጻሉ። በዚህ 3 ቀን ውስጥ ለቃችሁ ውጡ፣ ያላችሁ ቀን እስከ ሮብ ነው ተብለናል የሚሉት ግለሰቡ እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉ መነገሩን አስረድተዋል። ቢያንስ ትንሽ ቀን ስጡን ብለን ብንልም ፖሊስ ደብድበው አባረረን። የእውነት በጣም ብዙ ሰው በጭንቀት ታሟል። የየካ ክፍለ ከተማ መልስ ቢሰጡን ብለን ሄደን እዚያም በቃ ይፈርሳል ከተባለ ምንም ማድረግ አይቻልም፣ ሁሉም የልማት ተነሽ ነው ብለው አባረሩን። አንዱ እንዲያውም እባካችሁ ብሎ ሲለምን ድብደባ ተፈጽሞበታል በማለት አስረድተዋል። በዚህ ዙሪያ የየካ ክፍለ ከተማ ኃላፊዎችን በስልክ ለማናገር ዘገባው ጥረት እንዳደረገ ገልጾ ሙከራው ግን እንዳልተሳካለት አስነብቧል። ኦነግን በተመለከተ በአዲስ አበባ አዲስ ነገር ተሰምቷል። ኦነግ አዲስ አበባ የሚገኘው ዋና ቢሮው ከ4 ዓመታት በኋላ እንደተመለሰለት አስታውቋል። የኦሮሞ ነጻነት ግንባር ኦነግ ከነሐሴ 2012 ዓ.ም ጀምሮ ተዘግቶ የነበረውንና በአዲስ አበባ የሚገኘውን ዋና ቢሮውን በይፋ እንደተመለሰለት የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ አስታውቀዋል። በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ ነበር ብለዋል አቶ ለሚ። የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮአችንን ለማስመለስ ችለናል ማለታቸውን አዲስ ስታንዳርድ ዘግቧል። አክሎም ወደ ቢሮአችን እንድንመለስ የኢትዮጵያ ምርጫ ቦርድ የራሱን አስተዋጽኦ አድርጓልም ሲሉ አስታውቀዋል። ፓርቲያቸው ከ200 በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣይ በተዋረድ የተዘጉ ጽህፈት ቤቶቻቸው እንዲከፈቱላቸው ውትወታቸውን እንደሚቀጥሉ አስታውቀዋል። ወደፊትም አደረጃጀቶቻችንን ለማጠናከርም ተስፋ አድርገን እንሰራለን ብለዋል። የአዲስ ኢንሳይደር ተከታታዮች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን።